ሰበር ዜና ነው። ለቤቱ አዲስ የሆናችሁ ፎሎ ያደረጋችሁ ቤተሰቡ ነው። ታዋቂዋ ቲክታከር ጃኒ በዛሬው ዕለት በፖሊስ ቁጥጥር ስር ውላለች። በፖሊስ ቁጥጥር ስር ልትውል የቻለችበት ምክንያት የድሬዳዋ ከተማ አስተዳደር በቲክታከሯ ላይ በከፈተው ክስ መሰረት ነው። የድሬዳዋ ከተማ አስተዳደር የድሬዳዋን ከተማን ማህበረሰብ የማይወክል ንግግር አድርጋለች በሚል ነው ክሱን ሊመሰረት የቻለው። ቲክቶከሯ በአሁኑ ሰዓት በህግ ቁጥጥር ስር ትገኛለች። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። እኔ እና ጃኒ እኮ ድሬዳዋ አብረን ነበር፣ ግን አልተገናኘንም አንድ ቀን። ለምን ሲባል የኔ አባት ለምን አባ ነው? ቆይ ነው ግን አንተ እኮ ነህ እኮ እነዚህ እኔ ሳስቡ ልጆች በጣም በቃ እያጫወተ ነው። ለምን ያተገናኛችሁ? ቺክ ይዞ ጠፋ። ከዛ ወላ ያነሳ እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። በቃ ፋብትን እያለ ደብሮኝ ወደ አዲስ አበባ መጣሁ እኔ። እና ወንድሜ ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮው ረዥም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። እናቴ ሺቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተን ለመናገር አስቤ አልነበረም። ጀስት ላይቭ ላይ እየተጫወት ነበረ፣ እየተነጋገርን ላይክ በቀልድ መሀል ላይ የተወራ ወሬ ነው እና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ፣ በጣም ጸደይ ሰው ናችሁ። እግዚአብሔርን ወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና ወዳችኋለሁ። ድሬዳዋ ፖሊስ ነው የከሰሳት። ወደ ድሬዳዋ ነው ሄደችው። ዛሬ ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ትቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች አንደኛ ነገር ጃኒ በጣም ትንሽ ልጅ ናት። ሁለተኛ ነገር ቤተሰቧን እናቷን የምትረዳ ልጅ ናት። ሶስተኛ ነገር ደግሞ ይሄ ሁሉ ጣጣ ይመጣል ብላ አይደለም። ሁላችንም ይቅር ብለናት። እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር እባክህን አጥፍታለች፣ ስህተት ሰርታለች። አዎ ለሌሎች መማሪያ እንዲሆን ከዚህ በኋላ ሁሉም ታርሞ እንዲኖር ጥሩ ትምህርት ነው። ግን እባካችሁን የድሬዳዋ ህዝቦች፣ የድሬዳዋ የሐረር ልጆች በክፋት በተንኮል አይደለም፣ እናንተም አክሴፕት አድርጓት እና ይቅርታ አድርጉላት። ህግ ያዘው ነው። በይቅርታ እናንተ ይቅርታ ብታደርጉ ህግ ያዘው ነገር ነው። አው ሺዝ ማይ ሲስተር ሰላም ባያቸው እና ፌመስ ሆንኩ ነው። በቃ ሃይ የጃኒ ሲስተር ነኝ፣ ወዳችኋለሁ እና ደግሞ እኔ ፌመስ ሆናለሁ እያሰብኩ ነው። እንዴ ብላስ what እንዴ እግዚአብሔር እንደዚህ አውርታኝ አታውቅም። እኔ እስኪ አይ ለሰባት እና ደግሞ ላይፍ ገባለው እና ጃኒን በጣም ወዳት እና እንከባከባታለሁ። አብረን ነው የምንኖረው። ምግብ ደግሞ አትበላም፣ ምከሯት። ኩራተኛ ናት። እስኪ ጌታ እና እንዴት ኮራለሁ በጣም እና እንደዚህ ድብስ ያልሽ ነው ያስብስ what እውነት ነው ነውስ ውሸት ነው? አሁን ያወራሁት እውነት ነው እንጂ ለኔ አይታወቀኝም። ለኔ እውነት ነው። እኔ ደግሞ አውቃለሁ። ኧረ እና ደግሞ ምን ነበር? ኧረ ሊበቃሻል እንዴ ብዙ ታወሪያለሽና ብዙ